3 አካባቢ ጀምሮ ሰንበት እንዳይሰሩ ኦልሬዲ ተከልክለዋል። አርብ ቀን ነው የሆነ ወንዝ ዳር አሉ የሚኖሩ አሳ ያጠምዳሉ። አርብ ቀን፣ ቅዳሜ ዕለት ምንም አይሰሩ። አላህ ምን አደረገ? አሳ እንዳይመጣ አርብ ቀን ከለከላቸው። ወደ ወንዙ ዳር አሳ እንዳይመጣ ከለከለ። ኢትስ ኖት ፌር። አሳ እንዳይመጣ ከለከለና ቅዳሜ ግን አሳው እንዲመጣ አደረገ። አርብ አጥምደው ቅዳሜ ለሚበሉት ነበር በፊት የሚያደርጉት። ከዛ አላህ ቅዳሜ እንዳሰሩ ምንም ሰርታችሁ አጥምዳችሁ መብላት አትችሉም ብሎ ከልክሏቸው አርብ ላይ ያጠምዱ ሲሄዱ አሳ አጡ። ቅዳሜ ደግሞ አሳው ብዙ ሆኖ ወደ ዳር ይመጣል። ከዛ አርብ ነበረ አጥምደው ለቅዳሜ መብላት ያለባቸው። ከዛ አርብ አሳ ሲያጡ ቅዳሜ ዕለት አጠመዱ። እንዴት ቅዳሜ ቀን ትሰራላችሁ ብሎ ወደ ዝንጀሮ ከርከሮነት ቀየራቸዋል ሰዎቹን። ቅዳሜ የሚሰራው አላህ ብቻ ስለነበር ማለት ነው። በሰንበት ሜይ ቢ ክፍሉን አንብበው ላንብብላቸው። ሱረቱል በቀራ አንቀጽ 65 ላይ እንደዚህ ይላል፣ እነዚያንም ከእናንተ ውስጥ በቅዳሜ ቀን አሳን በማጥመድ ወሰንን ያለፉትንና ለእነርሱ ወራዳዎች ስትሆኑ ዝንጀሮች ሁኑ ያልናቸውን አንዱ ከአምላክ በቀር ሰንበትን ማንም አይሰራም አሉት። የሰንበት ጌታዋ እኔ ነኝ፣ አባቴ ይሰራል፣ እኔም እሰራለሁ፣ እኔና አብ አንድ ነን ስላለ ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ማለት ነው። ስለዚህ አብ ይሰራል፣ እርሱም ይሰራል ማለት ነው። በዚህም መሰረት አንድ ክርስቲያን ወጣ። ስለዚህ የሰንበት ጌታዋም እንደሆነ በሰንበትም እንደሚሰራ ከአባቱ ጋር እኩል የተካከለ ስልጣን እንዳለው ነገረን። ከዚህ ምን ቴዎሎጂያችንን ከዚህ እንዴት እንትን እንገነባለን? ለአብ ያለው ሁሉ ለወልድ እንዳለው፣ ለወልድ ያለው ሁሉ ለአብ እንዳለው፣ እርሱ አምላክ እንደሆነ በስጋ እንደተገለጠ እና እሺ ቴንክ በጣም እና ደግሞ ሌላው ጥያቄ ኢየሱስ አምላክ ከሆነ ለምንድን ነው ብዙ ቦታ አባቴ የሚለው? ለምን እናቴ አላለም ነው? አባት ለምን አባት ብሎ ይላል? ምክንያቱም ምን አለ መሰለሽ ክርስቶስ እኔ በአባቴ ስም መጥቻለሁ አለ፣ አልተቀበላችሁኝም። ሌላው ግን በራሱ ስም ይመጣል ትቀበሉታላችሁ አለ። ክርስቶስ የመጣው በደንብ አስተውይ ሳዲ፣ በአባቱ ስም ነው የመጣው። በአባቱ which is አባቱን አስመስክሮ ነው የመጣው። አብ ከሰማይ ሆኖ ማቴዎስ ወንጌል ምዕራፍ 17 ላይ ቁጥር 16 ላይ እንደዚህ ይላል። አንዴ ክፈተው። አባቱ ስለ ልጁ መስክሮ በአባቱ መጣ፣ አልተቀበሉትም። ሌላው ግን በራሱ ስም ቢመጣ ትቀበሉታላችኋል። ድንቅ ጥያቄ ነው የጠየቅሽው። አንቺ በራስሽ ስም የመጣን ሰውዬ በራሱ ስም መጥቶ እንደ ከፋሪው ቁጥር 17 እነሆ ድምፅ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጅ ይህ ነው አለ። በደንብ አስተውይ። አባቴ ለምን ይላል? አባቱ እንዲህ አጋንንቶች አይደሉም። አምላካችን ልጅ የለውም ያለው አባታችን አብ ከሰማይ ድምፁን ልኮ የመወደው ልጄ ይህ ነው አለ። ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ነው አንዳርግልኝ። ስለዚህ በአብ አስመስክሮ መጣ። ቁጥር 5 ይመስለኛል። እርሱ ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆም ከደመና በእርሱ ደስ የሚለኝ የምወደው ይህ ነው እርሱን ስሙት የሚል ድምፅ መጣ። የምወደው ልጅ
የእርሱ ነው፣ ስሙት። አባታችን የምትሉት እናንተ አምላካችን የምትሉት እኔ አባቴ ይኸው እንዲህ እያላችሁ ነው እየሰሙ ምን እርሱን ስሙ ልጄ ነው የምወደው ልጄ ነው ስሙት እያለ ባብ አስመስክሮ መጣ። አልቀበላላችሁ አልቀበላሉ። ሌላው መጥቶ ግን እኔ ከሌ ነኝ ሲል ይቀበሉታል። እኔ ነብይ ነኝ ሲሉ ይቀበሉታል። ከሰማይ ድምፅ እየመጣ አባቱ እያስመሰከረ ዕብራውያን ምዕራፍ 1 ክፈትልኝ። ዕብራውያን ምዕራፍ 1 ቁጥር 8 ጀምሮ አባቱ እንዲህ ብሎ መሰከረለት። እኛ እንማራለን፣ እሷ ግን ኮሜንት እየተመላለሰች ነው። ለእኛ በጣም ጥሩ ትምህርት ነው። አዳመጥኩህ ነው፣ በደንብ አድርጌ ያዳመጥኩህ ነው። የመጀመሪያውን ጥያቄ አልመለሰልሽም ብሎ ኮሜንት አደረገልሽ አይደል? አዎ መልስ የላቸውም ብለሽ አይደል ያለ ኮሜንት ያደረግሽው? ለምን ታጭበረብሪያለሽ? ችግር የለውም። ቀጥልሽ። አንቦ አባቱ ስለ ልጁ ምን አለ? አጋንንት አይደለም። በደንብ አስተውሉ። አጋንንት አይደለም። እኛ አብ ልጅ የለውም አምላካችን ልጅ የለውም ያለን ሳዲያው የምታምነው ማን ነው? አጋንንቶች ለሙሐመድ ልጅ የለውም ብለው ነው። እኛ ግን አብ ስለ ልጁ እንዲመስክሮ ነው። ለምንድን ነው አባቴ የሚለው? ለምንድን ነው አባቱ የሚለው? ምክንያቱም በአብ ስለመጣ፣ በአብ ስም ስለመጣ፣ አንድም አብ ስለ ልጁ ስለመሰከረ፣ ስለ ልጁ አብ ስለመሰከረ። አጋንንት አይደለም የመሰከሩለት። ምስክርነት ከአጋንንት ከሰው እንኳን አይፈልግም። አብ ስለ ልጁ እንዲህ ብሎ መሰከረ። ሳዲ የምትቀበለው አሁን አላህ ልጅ የለውም ስትል አጋንንቶች ሰምታ ነው። የአጋንንቶችን ምስክር ተቀብላ ነው። ኦራይት ቀጥል። ያ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስትህን በትር የቅንነት በትር ነው። ጽድቅን ወደድክ፣ አመፅን ጠላ። ስለዚህ እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባህ ይላል። ደግሞም ጌታ ሆይ አንተ ከጥንት ምድርን መሰረትክ። ሰማዮች የእጆችህ ስራ ናቸው፣ እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። እንደ ልብስም ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል፣ አንተ ግን አንተ ነህ። ቴንክ ዩ። አብ ስለ ልጁ ምን ያህል እንደመሰከረ አያችሁ። አንተ ምድርን መሰረትክ አምላክ ሆይ እያለው አብ ስለ ልጁ አምላክ ሆይ እያለ ምስክር ሰጠው። አብ ስለ ልጁ እንዲመሰክራል፣ ልጁ ስለ አባቱ ደግሞ ይመሰክራል። አባት ሆይ እያለ ልጁ ደግሞ ስለ አባቱ ይመሰክራል፣ አባት ስለ ልጁ ይመሰክራል። እና እንደዛ ነው። አይ ቲንክ ይበቃናል ይመስለኛል። በእስልምና አንድ የሚታርግ እንዳልከው በእስልምና ሱረቱል ጅን ላይ የአጋንንቶች ምዕራፍ ማለት ነው። አንዴ ለምሳሌ እሱን እንክፈተውና ላሳያችሁ። አላህ ልጅ የለውም ብለው የተናገሩት እነማን ናቸው? የመሰከሩት አጋንንቶች ናቸው። እኛ አምላክ የመሰከረውን እንጂ አጋንንቶች የመሰከሩትን በፍጹም አንቀበልም። ምክንያቱም አጋንንት አጭበርባሪ፣ ውሸታም፣ ሐሰተኞች ስለሆኑ ማለት ነው። በእስልምና ደግሞ የአጋንንት ምስክርነት በጣም ትልቅ ቦታ አለው። ለምሳሌ ሱራ 72 ይሄ እዚህ ጋር የምታዩት የጋኔን ምዕራፍ ይላል። ምን ይላል? ሙሐመድ ሆይ በል እነሆ ከጂኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአንን ሰማን ማለትን ወደ እኔ ተወረደ አለ። ወደ ቀጥታ መንገድ የሚመራንን ቁርአን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ብለው አጋንንቶች መሰከሩ ማለት ነው። ዩሲ እግዚአብሔር አምላክ ልጄን ክርስቶስን ስሙት ብሎ ተናገረ አይደል? ልጄን ስሙት ብሎ ተናገረ። ስለ ልጁ አምላክ ሆይ ጌታ ሆይ እያለ መሰከረ። ከጥንት ጀምሮ አንተ ሰማያትን መሰረትክ፣ ሰማያንና ምድር የእጅ ስራ ውጤት ናቸው እያለ ተናገረ አይደለ? እንደዛ መሰከረ። አብ ስለ ልጁ እንደዛ መሰከረ። ክርስቶስም ደግሞ ስለ አባቱ እንደዚሁ መስክሯል። አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ ተናግሯል። ዩሲ አባቱ ይሰራል እሱም ይሰራል ማለት ነው። በእስልምና ደግሞ ጋኔኖች ለአላህ ልጅ የለውም ስለዚህ እመኑ ብለው ምስክርነት ሰጡ ማለት ነው።
ሙሐመድ ቁርአን ለአጋንንቶች ከቀራላቸው በኋላ ቁርአን ለአጋንንቶች ደግሞ ሲቀራላቸው ምስክሩ ዛፍ ነው። ሙሐመድ ለአጋንንቶቹ ቁርአን ሲቀራላቸው ያየ አንድም ሰው የለም። ምስክሩ ማን ነበር? ዛፍ ነበር። ስለዚህ በእስልምና ትልቅ ቦታ ያለው ምንድነው? ዛፍና የአጋንንት ምስክርነት ነው ማለት ነው። ስለዚህ አንድ ሰው የአጋንንትንና የዛፍን ምስክርነት እቀበላለሁ የሚል ሰው የእግዚአብሔር ምስክርነት እቀበላለሁ ሊል አይችልም። ለምን? ሰይጣን አይምሮን ስለተቆጣጠረው ማለት ነው። ያ ሳዲ በቃሻል ዑመር አንድ የመጨረሻ እና የምር ወላሂ ይሄን መልስልኝና አወጣለሁ። እኛም አንድ ጥያቄ ነው ያለኝና አንድ ሰው ሲወለድ አንድ ህፃን ልጅ ማለት ነው ካልተጠመቀ የእግዚአብሔር ልጅ አይደለም የሚባለው ለምንድን ነው? ከዛ በፊት የማን ልጅ ነው? ምንድን ነው ያ ልጅ? ሰው ነው። ሰውማ ሰው ነው፣ ግን ለምን የእግዚአብሔር ልጅ አልሆነም ካልተጠመቀ? ኦኬ ሰው በስጋ አይምን ዋብያ ነሽ አባሽ ነሽ አንቺ? እኔ እኔ እኮ አሁን ጥያቄ ነው የጠየኩት። እኔ አህባሽም ልሁን ምንም ልሁን ወሃብያም ልሁን ያንን ቶ ስለዚህ እኔ አሁን ጥያቄ አሁን የጠየኩት በጥያቄ እኮ በጥያቄ አይመለስም አይደለ? ስለዚህ ለዚህ መልስ ብትሰጠኝ ደስ ይለኛል። መልካም። ሰው ሲወለድ ምንድነው? እሱ ኖርማል ሰው ነው። በቃ ሲወለድ ሰው ነው። ምክንያቱም ሌላ ምንም ነገር የለውም። ሰው ሆኖ ነው አዳማዊ ሆኖ ነው የሚወለደው። ነገር ግን ዳግም መወለድ አለበት። ዳግም የእግዚአብሔርን መንፈስ ቅዱሱን መንፈስ ተቀብሎ የእግዚአብሔር ልጅ መሆን አለበት። አምኖ መጠመቅ አለበት። ሕፃናት ግን የሚክዱበት ቴንደንሲም ስለሌላቸው እግዚአብሔር ልጆች የሆኑ ዘንድ በዛው በእግዚአብሔር ቤት ውስጥ እንዲያድጉ ተጠምቀው በዛው ያድጋሉ፣ በዛው ተኮትኩተው ያድጋሉ ማለት ነው። አንቺ ግን ለምሳሌ አሁን የዛሬ የእግዚአብሔር ልጅ አይደለሽም። ወደ እግዚአብሔር ልጅነት ስንጠሪ ምን ትሆኛለሽ? ታምኛለሽ፣ አምነሽ ትጠመቂያለሽ፣ ቅዱሱን መንፈስ ትቀበያለሽ። በውስጥሽ አንቺ የእግዚአብሔር ማደሪያ ትሆኛለሽ። ሴጣን አያድርብሽም። ስለዚህ የማን ማደሪያ ትሆኛለሽ? የእግዚአብሔር ማደሪያ ትሆኛለሽ። ስለዚህ የእግዚአብሔር ማደሪያ ትሆኝ ዘንድ አምነሻል፣ ትጠመቂያለሽ። በቃ ስለዚህ ከዛ በፊት ልጅዮ ካልተጠመቀ የሰይጣን ማደሪያ ነው ማለት ነው። ሕፃናት ማለት የሰይጣን ማደሪያ ናቸው የሚለው እንትን አይለውም። ግን ምንድነው ሕፃናት የመካድ ቴንደንሲ ያላቸው የመካድ እኮ አንድ ሕፃን ልጅ እኮ ያው ንጹህ ነው። ምንም ስለዚህ ስለ ምድር ላይ ስለ ዱንያ ምንም የሚያውቀው ነገር የለም አይደለ? የመጣው ከፈጣሪ ነው አይደለ? ሲመጣ እኮ ገና ከዛው ከፈጣሪ ነው የመጣው። ያ ማለት እንደ እስልምናው ሕፃናት ገና ሲወለዱ ነው ሴጣን የሚነካቸው አይደለ? ከኢሳና ከሜርያም በቀር። እንደ እስልምና ከሆነ ሁሉም ሕፃናት ሴጣን ይጠናወታቸዋል። እንደ ክርስትና ግን ሴጣን ይጠናወታቸዋል ብለን አናምንም። ሕፃናት ገና ምንም የሚያውቁትም ነገር ስለሌለ። ምክንያቱም ሴጣን ራስ ወደ ራስሽ እያስገባሽ የምትሄጂው አሁን ለምሳሌ ልምምዶችሽ እዛ እውነታውን እየካድሽ ስትመጪ ምናምን ነው። እንደ ክርስትናው ገና ስንወለድ ይነካናል፣ ሴጣን ይጠናወተናል፣ በደማችን ውስጥ ገብቶ እንትን ይላል ምናምን ብለን አናምንም። ነገር ግን ምንድነው እሱ እነኛ ሕፃናት በእግዚአብሔር ቤት ውስጥ ማደግ አለባቸው። በእግዚአብሔር ቤት ውስጥ እንዲያድጉ ደግሞ ወላጆች ምን ያደርጓቸዋል? አስጠምቀው በዛ አሳድጓቸዋል ማለት ነው። ምክንያቱም ቅዱሱን መንፈስ እየተካፈሉ የሚገኘውን ከዛ በረከት እየተቋደሱ ያድጋሉ። አንቺ ግን አድገሻል። ለምሳሌ ክርስቲያን ልሆን ብትይ እንደ ሕፃን ነው የምትመለሹ። ምንድነው አምነሽ ትጠመቂያለሽ፣ ቅዱሱን መንፈስ ትቀበያለሽ፣ በዛው ታድጊያለሽ ማለት ነው። ያ ይረዳሻል። ቅዱሱ መንፈስ አጋንንታዊ ነገሮች ወደ አንቺ እንዳይመጡ፣ አጋንንታዊ ነገሮች ወደ አንቺ እንዳይገቡ እንትን ብትይ እንኳን የሆነ የእግዚአብሔር መንፈስ በአንቺ ላይ ካለ በቀላሉ የምትሸነፊበት አይደለም ማለት ነው። ስለዚህ አንደኛ ልጅነት የምታገኝበት አባቴ ብለሽ የምትጠሪበት ነው። የእግዚአብሔር መንፈስ ስትቀበይ ባሪያ አይደለሽም። ከዛ በኋላ ልጅ ነሽ። ልጅ ከሆንሽ ደግሞ ወራሽ ነሽ። ሮሜ ምዕራፍ 8 ላይ ከቁጥር 15 ጀምሮ እንደሚናገረው አባት ብለን የምንጠራበትን የእግዚአብሔር የልጅነትን መንፈስ ተሰጠን። ከእንግዲህ ደግሞ እንግዲያውስ እንደ ተስፋው ቃል ወራሾች ነን ይላል። ስለዚህ አንድ ሰው አምኖ ሲጠመቅ ይድናል። ያ የሚድነው ደግሞ አባቴ ብሎ አምላኩን ይጠራዋል ማለት ነው። የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል እንደሚል ገላትያ ምዕራፍ 3 ላይ ማለት ነው። ስለዚህ ክርስቶስን ትለብሻለሽ።
ከዛ አንጻር ነው። ለምሳሌ እናንተ ህፃናት ሲወለድ በሰባተኛው ቀን ባልሳሳት እንትን ምን ነበር የሚባለው? አቂዳ ሳይሆን አቂቃ ታወጣላችሁ አይደለ? አቂቃ ታወጣላችሁ። ያ ማለት እኮ ከዛ በፊት ያላህ ልጅ ይሆናል እንደናንተ አሁን ያላህ ልጅ ይሆናል ብለን አይደለም ሐቂቃ የምናወጣው ማለት ነው። ሐቂቃ ለምን የምታወጡት? እንደዛ አይደለም። ያኔ ያም ደግሞ ሐቂቃ ደግሞ ግዴታ አይደለም፣ ያፈለገ ሰው ያወጣል። ይህ እኛ ግዴታ አይደለም ሐቂቃ ማለት ነው። ግርዛትስ? ግርዛት ለወንድ ልጅ ግድ ነው። በስንት ዓመቱ? ወዳው ቢገረዝ ጥሩ ነው ይባላል። በስምንተኛ ቀን ምናምን ታስገርዛላችሁ። ኦኬ። ስለዚህ ግርዛት ግዴታ ነው አይደለ? በእስልምና ያ ስለዚህ አንድ መገረዝ ምንድነው እሱ? እኛ ምን እናምናለን መሰለሽ? ግዝረት ለአብርሃም የተሰጠ አስቀድሞ እንትን ነበር። በአዲስ ኪዳን ደግሞ ጥምቀት ነው። አብርሃም ልጆቹ በስምንተኛ ቀን ያስገርዝ ነበረ። በዛ የሚወለዱ ግርዘት በስምንተኛ ቀን ይገረዙ ነበረ። ህፃናቶቹ ያኔ ምን ያውቃሉ? ለምንድነው የሚገረዙት ምናምን ነው። ቃል ኪዳኑ የተሰጠው ግርዘት በ8 ቀን እንዲገረዙ ነው። አወቁም አላወቁም ቃል ኪዳኑ በዛ ተሰጥቷል። በዛ ቃል ኪዳን ውስጥ ያድጋሉ አይደለ? ተገርዘው የዛን ቃል ኪዳን ጠብቀው የተገረዙ የእስልምና ልጆች አሁን ሁሉም ሙስሊም ነው የሚሆኑት አይደለ? ሙስሊም ሆነው በዛው ነው የሚያድጉት። በዛው የምታሳድጓቸው እና እናንተ አትገረዙም እንዴ? ሙስሊም እንደዛ ችግር የለውም እሱ እናንተ ጋር ነው ያልኩሽ። አሁን ለምሳሌ አንድ ሰው ወደ እስልምና ቢገባ ማሊክ የተናገረው አለ። አንድ ሰውዬ ወደ እስልምና መጣ አለ እና እስልምና ተቀበለ። ከዛ አልተገረዘም ነበር። ተገረዛል ነው። ትልቅ ሰው ነው። በዚህ በትልቅነቴ እስልምና ውስጥ ግርዛት ግዴታ ነው። ወንድ ልጅ ግዴታ አለበት። ኖ እኔ እፈራለሁ አልገረዝም አለ። አይ ካልተገረዝክ አይሆንም መገረዝ አለብህ። በቃ ከእስልምና እወጣለሁ አለ። አይ ከእስልምና ሙርተድ ደግሞ ያስገድልሃል። እንዴ ስገባ ብልትህን ትቆረጣለህ፣ እወጣለሁ ስል አንገትህን እንቆርጣለን። ምን ውስጥ ነው የገባሁት አለ ብሎ የቀለዳት ቀላለች። አራቱን መልስልኝና ሙፍቲ ማሌክ ነው የሚባለው። ኤኒዌይስ ምንድነው እሱ? ስለዚህ ጥምቀት አንድም ግዝረት የጥምቀት ጥላ ነበረ። ከዛም አንጻር ነው። ስለዚህ ያመነ የተጠመቀ ይድናል። ያመነ የተጠመቀ ይድናል። ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 1 ጀምሮ እስከ 6 እንደሚናገረው ሁላችን ያነኛ ደግሞ የተጠመቁ ክርስቶስ ህፃናትም ጭምር የቅዱሱን መንፈስ ተካፋይ ይሆናሉ ማለት ነው ሲጠመቁ። ወደ ጥያቄ ስንመለስ ያ ሰው ካልተጠመቀ ዙሮ ከዛ በፊት የእግዚአብሔር ልጅ አይደለም ማለት ነው። ያ ልጅ ካልተጠመቀ የእግዚአብሔር ልጅ አይደለም፣ ክርስቲያንም አይደለም ማለት ነው። ማጠቃለያ ባጭሩ ስትነግረኝ ህፃናት የመካድ አቅም የላቸውም። ለማመን ምን አለ መሰለሽ፣ ማመን አለብሽ። ስትጠመቂ ያመነ የተጠመቀ የሚለው ህጉ ራሱ ለህፃናት ያመነ የተጠመቀ የሚለው እኮ ብትጠምቀውም ባትጠምቀውም ያው ነው። አያውቅም። አዳምጪ። ኤክሰፕሽን ላይ ህግ አይሰራም። ህፃናቱ የመካድ ብቃት እንትን የላቸው። አንድ ሙስሊም የሚባለው ሲያምን ነው አይደለ? ሳያምን ሙስሊም ይባላል። ህፃን ልጅ ያ ሶብይ ልጅ ሲመጣም ሙስሊም ነው። የአደም ልጅ ሁሉ የሰው ልጅ ሲፈጠር እኛ ስናምን የሰው ልጅ ሲፈጠር ጀምሮ ሙስሊም ነው። ጥምቃት ምናምን የሚባል ነገር እኛ ጋር የለም። ቆይ የሰው ልጅ ሙስሊም ነው የሚለው እሱ ሙስሊም። ስለዚህ ሳታምኝ ነው ሙስሊም የሚባለው። ያ ሶብይ ልጅ እኮ ማለት ነው። አንድ ሙስሊም ያደርገው አንድ ሰው ሙስሊም ያስብለው ምንድን ነው? እሱ ምን ሲያሟላ ነው? በላኢላሃ ኢለላህ መንገድ በአላህ ሲያምን፣ አንድ ነቢያቶች የአላህ መልእክተኛ መሆናቸውን ሲያምን፣ ሁለት ሰላትን ሲሰግድ፣ ጾምን ሲጾም፣ ዘካን ሲያወጣ፣ አቅሙ ከቻለ ደግሞ ሐጅን ሲያደርግ ነው። እሺ ህፃን ልጅ እነኝን የሚያደርግ ከነኝህ ውስጥ የቱን ነው የሚያደርገው? ህፃን ልጅ ሲፈጠር ከህፃን ልጅ አሁን ለምሳሌ 7 ዓመት ያልሞላው ልጅ ላይ
ሰላት አይወጅብበትም። አይ ስለዚህ ያ ልጅዮ ከዛ በፊት አባትና እናቱ ያስተማሩትን ነው የሚከተለው እኮ አዳምጪ። ስለዚህ እነኚህ መስፈርት ብለሽ ያስቀመጥሻቸው ለእስልምና መስፈርት አይደሉም ማለት ነው። ሙስሊም ለመሆን መስፈርት ናቸው እንጂ ምክንያቱም ህፃናት እኮ እነኚህን ሳያሟሉ ሙስሊም ናቸው እያልሽ ነው። እነዚህ ህፃናት አባትና እናቱ በመሩት ነው። ያንን ዛሬ ጡጦ የሚጠባ ልጅ አንተ ስታስበው እንዴት ሊናገር ይችላል? ጋበዝ። ስለዚህ ስለማይናገር እነኚህን ስለማያውቃቸው እናትና አባቶቹ በመሩት እንጂ ሰላትም ሳይሰግድ አላህንም ሳያውቀው ሳያመልከው ሙስሊም ይባላል። ግና ያ ሲፈጠር ጀምሮ ሙስሊም ነው። ጋበዝ። ታዲያ እኛ ጋር ስትመጪ ለምንድን ነው ቻሌንጅ የምታደርጊ? እኛ ጋር ምን እያልንሽ ነው? ደግሞ የምታምኑት ምንድን ነው? እኛ እንደዚህ ብለን አመንን። እኔን አስጨርስ እንጂ ስለዚህ አንቺ ጋር ስትመጪ የእስልምና መሰረቶች አርካኖች እና ኢማኖችን ሲያሟላ ነው ሙስሊም የሚባለው ብለሽ አመንሽ። እኛ ጋር ስትመጪ ደግሞ ህፃናቶች ላይ መጣሽና አይ ለእናንተ ለትልልቆቹ የተሰጠውን ህግ ያመነ የተጠመቀ ይድናል የሚለውን አመጣሽና ህፃናቶቹ ላይ አፕላይ ካላደረግኩት አልሽ። ህፃናቶቹ ያመነ የተጠመቀ ይድናል የሚለው ለማመን በራሱ ማወቅ ይፈልጋል። አንድ ሰው ሙስሊም ለመሆን ራሱ ማመን አለበት። ሲያምን ነው የሚድነው፣ ሳያምን አይድንም። ለማመን ደግሞ ማወቅ አለበት። ምንድን ነው የሚያምነው የሚለውም ማለት ነው። ህፃናት ደግሞ ለማመንም ለመካድም ገና አልደረሱም፣ አልበቁም ለዛ። ስለዚህ እነሱ ኤክሰፕሽን ናቸው። እነሱ ኤክሰፕሽን እዚህ ህግ ውስጥ በትልልቆች ህግ የሚዳኙ አይደሉም። ነገር ግን በቤተሰቦቻቸው እምነት በዛ ያድጋሉ ያልሹ ያስማማናል። እኛ ምን እያልንሽ ነው? ቤተሰቦቻቸው ምን ያደርጓቸዋል? አስጠምቀው በዛው በቤተክርስቲያናዊ ህግ ውስጥ ያሳድጓቸዋል። በዛው ያድጋል። ያንኑ የቤተሰቦቻቸውን አስተምሮ ያስቀጥላሉ። ያን እኮ ማስተማሩማ ያንን ቤተሰቡ ያስተማረውን ነው። ግን እናንተ ራሳችሁን ስትሉ ትልልቁ ሲያስብ እናትና አባቱ ሲያስብ እሱ ከዛ በፊት ክርስቲያን አይደለም ብሎ ነው የሚያስበው አይደለ? እንደዛ ብላችሁ ነው የእግዚአብሔር ልጅ አይደለም ብላችሁ ነው ስትጠምቁት ልጁ ማለት ነው። አይ ምንድነው እሱ እያልኩሽ ያለው ቀደም በደንብ አስተውይ። አስቀድሞ ሰው ሲወለድ ሰው ብቻ ነው፣ በቃ አለቀ። ሰው ብቻ ነው የሚያምነው፣ የሆነ እንትን ነገር የለው። ሰው ነው ስንወለድ፣ ሰው ነን ሁላችንም፣ ሰው ብቻ ነን። ይሄ ሙስሊም ነው ሲወለድ ምናምን እሱ ተረት ተረት ነው። ለምንድን ነው መሰለሽ? የተፈጥሮ ሃይማኖት የሚባል ነገር የለም። ምክንያቱም ተፈጥሮ ከሆነ የሚጠፋ አይደለም። በውሃ የሚጠፋ በጥምቀት የሚጠፋ ከሆነ ሴጣን ነው። ሜይ ቢ ጸበል ቦታ መተሽ ቢንት ማየት ትችያለሽ። ጸበል ቦታ ላይ የሚለቀው እኛ ጋር እምነት ወይም እስልምናን ሳይሆን የምናስለቀቀው አጋንንት ነው የሚለቀው። ሜይ ቢ እስልምና አጋንንት ነው ካላላችሁ በስተቀር ጸበል ቦታ ላይ እየጮህላቸው የሚወጣላቸው በጸበል የሚለቀው አጋንንት ነው፣ ወይንም ደግሞ በውሃ የሚወጣው ቆሻሻ ብቻ ነው። ተፈጥሮ አይለቅም። ተፈጥሮ ከሆነ ሃይማኖት ተፈጥሮ ከሆነ ልክ እንደ አይኔ እንደ አፍንጫ ተፈጥሮ ከሆነ ውሃ ስለነካው አይጠፋም። ተፈጥሮ የሚጠፋ አይደለም። እምነት ከመስማት ነው። እምነት የሚመጣው በራሱ የሚገነባው ከመስማት ነው፣ ከትምህርት ከመስማት ነው እንጂ የሆነ በተፈጥሮ ዝም ብሎ እንትን የሚባልብን እንደ አይናችን እንደ እጃችን የተተከለ አይደለም። እምነት ሰምተን አመዛዝነን የምንመራበት ነው። መቀበል ይፈልጋል። ሮሜ ምዕራፍ 1 ላይ እንደሚናገረው መቀበል ይፈልጋል። እምነት በራሱ ምንድነው? እሱ ተስፋ ስለምናደርገው ነገር የሚያስረግጥልን ነው። ተስፋ ስለምናደርገው ነገር ተስፋ ለማድረግ ደግሞ ማወቅ ይፈልጋል። ገነት እገባለሁ፣ እንዲህ ቅጣት ይመጣብኛል አይመጣብኝም ብሎ ወደፊትን ተስፋ ማድረግ ራሱ እውቀትን ይፈልጋል። ህፃናት ደግሞ ከዚህ ውጭ ናቸው። ከዚህ ህግ፣ ከዚህ ስርዓት፣ ከዚህ ዳኝነት ውጭ ናቸው። እነሱ በትልልቆቹ ህግ የሚዳኙ አይደሉም። ህፃናቶችም ምንም አታውቁ አድርገን አወጣናችሁ ከእናታችሁ ማህፀን ይላል ለምሳሌ ያላ። ስለዚህ ምንም አያውቁ ከሆነ እውቀት ምንም ከሌላቸው አላህን አመልካችኋል አላመለካችሁም ተብለው እናንተም እንደማይዳኙ ሾር ነው። ሌላኛው ደግሞ ምንድነው? ከአዲ ልጅ ከአዲ ነው የሚወልደው የሚል ቁርአናችሁ ላይም አለ። እኔስ ዛሬ ይብቃል። እፎይ አንድ ጥያቄ የመጨረሻ ይብቃን። ኖ የምር ወላሂ ይሄን ጠይቄያለሁ። ነገ ብቻ መልስልኝ። ኖ እኔ አልመጣም ከዚህ ነገ ነይ ፕሊስ። ብቻ መልስልኝ። አጭር ጥያቄ ነው።
ነገ ነው የደከመን። ስንት ሰዓት መሰለሽ የገባ ነው? 3 ሰዓት። ነገ ትምጣ፣ ነገ ይምጡ። ያ ነገ ነው ቢንት፣ ነገ ነኝ አይሻልም? የቀረ ካለ ሰዓት ሄደ። ስለዚህ እኔ አሁን በደንብ አልገለጽክልኝም። እኔ አሁን እንደተረዳሁት ዙሮ ሲወለድ ጀምሮ ሰው ነው ክርስቲያን አይደለም ነው የምትለኝ፣ የገባኝ ማለት ነው። ሰው ነሽ፣ ሁሉም ሰው ነው። ስለዚህ እምነት የለውም እና እናት አባቱ ናቸው ክርስቲያን የሚያደርጉት። ማን ነው ያለሽ? እምነት የለውም እምነት የለውም ማን ነው ለማለት እኮ እምነት የሚፈጠረው ከመስማት ነው አልከኝ። ስለዚህ ያንን ቤተሰቡ ናቸው ክርስትናን የሚሰጡት። ከዛ በፊት ክርስቲያን አይደለም ነው፣ ኦርቶዶክስ አይደለም ነው። ነገ ጠይቃለሁ። ማን አለሽ? እንደኛ እያልከኝ ህፃናቶች ለምሳሌ እንዳንቺ ሰው ናቸው ሙስሊም ናቸው ብትይም ገሃነም ነው የሚገቡት። አንድ እንደ እስልምና የካፊር ልጅ ገሃነም ነው የሚገባው ተብሎ ሐዲሳቶችሽ ላይ አለ፣ ኪታቦችሽም ላይ አለ። ምንም እንኳን ሂላፎች ቢኖርበትም ገሃነም ነው የሚገቡት። እንደገና ደግሞ የካፊር ልጅ ህፃን ቢሆንም እንኳን የሙስሊም መቃብር ላይ ይቀበራሉ። የካፊር ልጅ ሙስሊም ያልሆነ ሙስሊም መቃብር ላይ ይቀበራል። ሙስሊም ያልሆነ ልጅ እንዴት ይቀበራል? ለምን ነው የማይቀበረው? ያን እንግዲህ እኔ ምን አውቃለሁ። እናንተ መቀብሩ ቤተክርስቲያን ነው። እንዴት ሁለት እምነት አንድ ቦታ ላይ ይቀበራል? ስታስበው እንዴት ሁለት እምነት አንድ ቦታ ላይ አይቀበርም? ማይቻልበት ምክንያት ምንድን ነው? የካፊር ልጅ እንደ ሙስሊም ትሪት አይደረግም፣ ገነትም ይገባል ተብሎ አይታመንም በእስልምናው። ኤኒዌይስ ዞሮ ዞሮ ምንድነው እሱ እምነት ከማወቅ ነው ከመስማት ነው። ያ ደግሞ ህጉ የተሰጠው እህታችን ቢንት ለሚያውቁ ነው። እምነት የሚለው ለሚያመዛዝን ለሚያውቅ ሰው ነው። ማመዛዘን ማወቅ ለማይችለው ህፃናት ለነሱ ግን ክርስቶስ ማቴዎስ ወንጌል ምዕራፍ 19 ላይ እንደተናገረው ህፃናትን ወደ እኔ ይመጡ ዘንድ ተዋቸው አከልክሏቸው ብሎናልና ወደ እግዚአብሔር ቤት እንወስዳቸዋለን። ህፃናቶችን አንከለክላቸውም፣ ድነትም አይነፈጉም። መንግስተ ሰማያት ለእንደነሱ አይነት የተገባች ነችና፣ መንግስተ ሰማያት እንኳን የተመሰለው በህፃናት ነውና። በደንብ አስተውይ ቢንት፣ መንግስተ ሰማያት ለማን ነው የምትገባው? እንደ ህፃናት ለሆነ ነው። ህፃን እንደሆነ ግን ይሄ እምነት ምንድነው የምታምነው ብለሽ አንድ ህፃን ልጅ ከኔ ጋር ብታመጪ እኔ ክርስቶስን ነው ማምነው፣ ክርስቶስ ደግሞ እንደዚህ ነው፣ ነቢያቶች እንደዚህ ናቸው ብሎ ሊነግርሽ አይችልም። ያ ማለት አላመነም ማለት አይደለም። በደንብ አስተውይ፣ አላመነም ማለት አይደለም። አምኗልም ማለት ደግሞ አይደለም። ሙሴን ታውቃለህ ብትይው ምንድን ነው ገና አፉን ያልፈታልሽ? ኦኬ አፉን ያልፈታልሽ እንደዛ ህፃን ከሆነ እንዴት ታዲያ ግዴታ ካደገ በኋላ ራሱ ለምን አይጠመቅም? እናንተ ለምን ታስጠምቁታላችሁ? አይ እሱ እኮ ስርዓት ነው። ጥምቀቱ ታይሙ ማተራ ስርዓት ባህል ነው ወይንስ ምንድን ነው? ያ ምን አለ እኛ ዶግማ እና ቀኖና የሚባል አለ። ቅድም ምን ብዬ ጠይቄሻለሁ? ግዝረት መቼ ነው ስልሽ በልጅነቱ ቢሆን የተሻለ ነው አልሽኝ። ግዝረት በእስልምና ግዴታ ነው አይደለ? ወንዶቹ ላይ አዎ። መቼ ነው ስልሽ በልጅነት ቢሆን የተሻለ ነው አልሽኝ። ስለዚህ በ8 ቀንም በ20 ቀንም ሊያስገርዘው ይችላል አይደለ? ቢንት ያው ስለዚህ ግርዘት ግዴታ እንደሆነ ሁሉ ነገር ግን የመገረዣ ቀኑ ሊለያይ እንደሚችል ሁሉ እኛ ጋር ደግሞ ጥምቀት ስርዓት አለ። ግርዛት እኮ እምነት አይደለም። የኛ ግርዛት እምነት አይደለም። የእናንተ ግን ጥምቀቱ እምነት ነው አይደለ? ግዝረት እምነት አይደለም፣ ግርዛቱ እምነት። እኛ ግርዛቱን አይደለም የምናመልከው። ቻው በቃ ግርዛትን ታመልኪያለሽ ብዬ አልወጣኝም። ስርዓት ነው። ያ ስርዓት ደግሞ ግዴታ ነው፣ ግዴታ ነው። የሃይማኖቱ ግዴታ ነው። እኔ ግርዛትን ታመልኪያለሽ መች ወጣኝ? እኛ ጥምቀትን እናመልካለን አለ እንዴ? አልወጣንም። ደህና ደሩ በቃ ጸጥታ በዙ።
ደህና እደሩ።